ሰላም ጤና ይስጥልኝ። ይህ ጤና ለሁሉም ነው። ዛሬ ማርበርግ ቫይረስ ስለሚባል በሽታ አምጪ ቫይረስ እንነጋገራለን። ቪዲዮውን እስከ መጨረሻው ተመልከቱ። ምክንያቱም ዛሬ የሚያውቁት የህይወተውን መዳን ምክንያት ሊሆን ይችላል። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ቪዲዮውን ካያችሁ በኋላ ከተመቻችሁ ላይክ፣ ሼር አድርጋችሁ ቻናሉን አበረታቱ። ወደ ቪዲዮ። ማርበርግ ቫይረስ ከባድ የደም መፍሰስ በሽታ የሚያመጣ እጅግ አደገኛ የፍሎ ቫይረስ ቤተሰብ ሲሆን በሽታው ከኢቦላ በሽታ ጋር ተመሳሳይነት አለው። ይህ በሽታ የተፈጥሮ መኖሪያው በአፍሪካ የሌሊት ወፎች ወይም አፍሪካን ፍሩት ባት ሮስተስ ኢጂፕቲከስ ሲሆን በጥቂት ጊዜ ውስጥ ወደ ሰው ሊተላለፍ የሚችል አደገኛ ገዳይ የሆነ ቫይረስ ነው። የዚህ በሽታ መተላለፊያ መንገዱ በበሽታ በተበከለ ሰው ደም እና የሰውነት ፈሳሽ በተበከሉ እቃዎች በመነካካት የቀብር ስነ ስርዓትን በጥንቃቄ የማይፈጸም ከሆነ በመነካካት ሊተላለፍ ይችላል። የሌሊት ወፍ የሚኖርባቸው ዋሻዎች ውስጥ ሰዎች ከሄዱ እንዲሁ ሊተላለፍ ይችላል። በጤና ተቋማት ጥንቃቄ የጎደለው ሕክምና ካለ ሊተላለፍ ይችላል። በተበከለ የሰው ደም ካስመለሳቸው፣ በምራቃቸው፣ በሽንት፣ በላብ ከሰው ወደ ሰው እንደዚሁ ከሰውነት በሚወጣ ፈሳሽ ይተላለፋል ማለት ነው። የበሽታው ምልክቶች ከ2 እስከ 21 ቀናት ባሉት ቀናት ውስጥ ሊታዩ ይችላሉ። የመጀመሪያ ምልክቶች ትኩሳት፣ ከባድ ራስ ህመም፣ የድካም ስሜት፣ የጡንቻ ህመም፣ የአይን ደም መምሰል፣ ከባድ ተቅማጥ በመጀመሪያዎቹ ቫይረሱ ኢንፌክት ካደረገን በኋላ የሚታዩ ከ2 ቀን በኋላ የሚታዩ ምልክቶች ናቸው። ቆየት ብሎ የሚታዩ ምልክቶች ማስታወክ፣ ከባድ የሆድ ህመም፣ በአፍ በአፍንጫ እና በአይን ደም መፍሰስ እንዲሁም መርፌ ከተወጋንበት አካባቢ ደም መፍሰስ፣ የውስጥ ደም መፍሰስ በአይናችን የማናየው ግን ከውስጥ ደም መፍሰስ፣ የቆዳ ላይ ሽፍታ ሊታዩ ይችላሉ ማለት ነው። በሽታውን ለመለየት የሚሰሩ ስራዎች የደም ምርመራ፣ የፒሲአር ወይም ኢላይሳ ሊሆን ይችላል፣ አንቲጅን ወይም አንቲቦዲ ሊሰራለት ይችላል። የህክምና ታሪክ እንዲሁ በህክምና ጊዜ የምንጠይቃቸው የት ሄደህ ነበር፣ ከየት መጣ፣ በሽታው መቼ ጀመረ፣ ምንህን ይሰማሃል የሚሉት እንደዚህ ታሪኮች በዚያም ሊታወቅ ይችላል። ለየት ያለ የላቦራቶሪ ምርመራ ያስፈልገዋል በሽታውን ለመለየት። ምክንያቱም ይህን ቫይረስ በቅርጹ ይሁን ወይም በተለያዩ ምክንያቶች ለመለየት ለየት ያለ ላቦራቶሪ ይጠይቃል ማለት ነው። ህክምናው እንግዲህ በቫይረሱ ከተለከፍን በኋላ ወይም ቫይረሱ ከያዘን በኋላ አንድ ሰው በቫይረሱ ከተበከለ በኋላ የሚደረገው ህክምና ለማርበርግ ቫይረስ የተለየ መድኃኒት እስካሁን አልተገኘለትም። ነገር ግን በሱ ከተያዘ በኋላ በሚያመጣው የሰውነት ፈሳሽ መቀነስ፣ ደሙ በሚወጣባቸው አካባቢ ያሉ ቁስለቶች እነዚህ ለሌላ ኢንፌክሽን እንዳያጋልጡ ፓሊያቲቭ ኬር ወይንም ሰውየውን መንከባከብ፣ ፈሳሽ መተካት የመሳሰሉ ነገሮችን በማድረግ ከመንከባከብ ውጭ ለሱ አሁን የተገኘለት መድኃኒት የለም ማለት ነው። እንግዲህ ምን ይሰራለታል? የሰውነት ፈሳሽ መተካት አይቪ ፍሉይድ ሴኩር ሊደረግለት ይችላል። ደም እና ኤሌክትሮላይቶችን መተካት፣ ምክንያቱም ደም እየፈሰሰው ስለሆነ ደም መተካት ሊሆን ይችላል። በላብ በሌሎች ሲያስመልሰው ምናምን በሚወጡ ኤሌክትሮላይት ኢምባላንስን ለመተካት የሚሰጡ ፈሳሾች ሊኖሩ ይችላሉ። የመተንፈስ ችግር ስላለ ኦክሲጅን ሊደረግለት ይችላል። ተጨማሪ ኢንፌክሽን እንዳይከሰት ቅድም እንዳልኩት የሚሰጡ መከላከሎች ሊኖሩ ይችላሉ፣ ወይም አንቲባዮቲክሶች ለኢንፌክሽኑ ሊሰጡ ይችላሉ። ፋንክሽን ቴስት ሊደረግ ይችላል ማለት ነው። እንግዲህ ለዚህ በሽታ ቀድሞ የመጣ የመዳን እድሉ ሰፊ ነው። ዘግይቶ የመጣን ደግሞ ብዙ ጊዜ ገዳይ ነው። ይህ ቫይረስ በጣም አደገኛ በመሆኑ ገዳይነቱ ከፍ ያለ ነው ማለት ነው። ብዙ በሽታዎች ማንኛውም በሽታ
ከተያዙ በኋላ መድኃኒቱን ከመፈለግ ይልቅ መከላከሉ ቀላል ነው። ስለዚህ የዚህን በሽታ የመጀመሪያው መከላከያውን ማወቅ ከመሞት የመዳኛ መንገዱ ነው ማለት ነው። ለዚህ በሽታ መከላከያው ምንድን ነው? የሌሊት ወፎች የሚኖሩበት ዋሻ አለመሄድ ወይንም ደግሞ ያን ዋሻ የሌሊት ወፎች እንዳይኖሩበት ማጽዳት አስፈላጊ ነው። ፕሮቴክቲቭ ኢኩዊፕመንት የሚባሉት እንደ ግላቭ፣ ጎግል፣ ኤፕረን እና ሌሎች ድሬሶች፣ ማስኮችን መጠቀም እንዲሁ በበሽታው በንክኪ እንዳይተላለፍ ለመከላከል ይቻላል። ታካሚዎችን መለየት አይዞሌሽን የምንለውን በማድረግ የተመሙ የተለከፉ ሰዎችን ለበሽታቸው እስከሚያገግሙ ድረስ ብቻቸውን አይዞሌት በማድረግ መከላከል ይቻላል። በሆስፒታል ኢንፌክሽኑ እንዳይስፋፋ እንዲሁ መከላከያ ነገሮችን ለምሳሌ ቅድም እንዳልነው ፒፒኢን በመጠቀም እንደ አልኮል፣ አንቲሴፕቲክ እነሱን ነገር በመጠቀም መከላከል ይቻላል። ልክ ከዚህ በፊት ስናደርገው እንደነበረ ማስኮችን በመጠቀም ተላላፊ በሽታዎችን ኤርቦርን የሆኑትን መከላከል ይቻላል። በንክኪ የሚመጡትን በግላብ እና ሌሎች አንቲሴፕቲኮችን በመጠቀም መከላከል ይቻላል ማለት ነው። ሌላው እንግዲህ የማርበርግ ቫይረስ ከባድ ቢሆንም ያለውን መረጃ በማወቅና የመከላከያ መንገዶቹንም አውቆ በመጠቀም ራሳችንን በመጠበቅ መከላከል እንችላለን ማለት ነው። ማርበርግ በጣም ከባድ ነው እንደሚወራው ሳይሆን ማርበርግ፣ ኢቦላ እነዚህ ሄሞሮጂክ ፌቨር የምንላቸው ገዳይ ናቸው። እንደ ቀላል የሚታዩ ስላልሆኑ ማንኛውም ሰው ጥንቃቄ ሊያደርግ ይገባል። እንግዲህ ለዛሬ ይህንን ካል ወደፊት ደግሞ አዳዲስ ቪዲዮዎችን ስንለቅ እንዲደርሳችሁ ላይክ፣ ሰብስክራይብ እያደረጋችሁ ቻናላችንን አበረታቱ። እናመሰግናለን።